ሰላም ጤና ይስጥልን ውድ ቻናል ቤተሰቦች በክፍል 13 የሱፍ አበባ ትረካችን በኢህአፓ ማዕከላዊ ኮሚቴ ስብሰባ ላይ ሰመረ ተጠርቶ መሄዱና በዚያም ስብሰባ ስለ ብርክቲ ተነስቶ እንደተወያዩ አይተናል። ብርክቲ መኢሶኖች ጋር እየሰራች እንደሆነ ታውቋል። ኦነት ብርክቲ መኢሶን መልሙላት ከመኢሶኖች ጋር እየሰራች ነው ወይስ አጋጣሚ የሥራ ጉዳይ? በተከታዩ ክፍል የምናየው ይሆናል። አብራችሁን ስለምትቆዩ ከልብ እናመሰግናለን። የሱፍ አበባ በሀብታሙ አለባቸው። ኢሳያስና እኔ በፊት ለፊት በር ገባ። ስብሰባው የሚደረገው በቤቱ ሰፋ ያለ ሳሎን ውስጥ ነው። አሪያው መሃል ላይ የተገጠመው ጋን የሚያክል አምፖል ከስሩ በቀይ ወረቀት ተከልሏል። መብራቱ ደብዝዞ ደም የወሰለ ጨረር ይረጫል። ሰውን በቀላሉ መለየት አይቻልም። አራቱም ማዕዘናት የቤቱን ግድግዳ ተከትሎ ሶፋ ወንበሮች ተደርድረዋል። ሶፋው ስር የሶፋው ስፖንጅ መቀመጫዎች ክብ ሰርተው ተደርድረዋል። ተሰብሳቢዎች ሶፋውን ተደግፈው ስፖንጅ ትራሶቹ ላይ ተቀምጠዋል። ሄደን ክፍት ባገኘናቸው ቦታዎች አጠገብ ለአጠገብ ተቀመጥን። ሁለታችንን ጨምሮ 13 ሰው ተገኝቷል። ሁሉም ማስታወሻ ደብተር ገልጦ ነው የተቀመጠው። እኛም እነርሱ መሰልን። ለአመል ያክል ካቀረቀርኩበት ማስታወሻ ደብተሬ ቀና ብዬ ግራ ቀኝን ለማየት ሞከርኩ። በግራይ በኩል የተቀመጠው ሰው ፈካ ያለ ቀይ ፊት፣ አፍንጫው ስር ጺሙና ጭንቅላቱ ጸጉር የጎፈረ፣ በደብዛዛው ብርሃን ውስጥ ሆኖ የፊቱን ገጽ ቅጭም አድርጎ መኮስኮሱ የሚታወቅበት ወጣት ተቀምጧል። ዝም ብሎ ወደ አንድ አቅጣጫ ብቻ ይመለከታል። ብርሃነ መስቀል ነው። ስለ ብርሃነ መስቀል የነበረኝ የድሮ ክብር፣ ግንዛቤና አስተሳሰብ አሁን በቦታው ይኑር አይኑር እርግጠኛ አይደለሁም። በእርግጥ አክብሮቴ እንዳለ ነው። ያ የቀድሞ ተጽዕኖ ግን በውስጤ እንዳለ አይሰማኝም። ስለ ዘርኡና ተስፋዬ ደበሳይም እንደዚያው ነው የሚሰማኝ። የመጀመሪያውን ኩነኔ በመስራት የርምት ፖለቲካ ባህል በፓርቲ ውስጥ በወጉ እንዳይበቅል አድርገዋል ብዬ ስለማመን ይመስለኛል። የዘርኡ ከሽን ቀጠን ያለ ድምጽ ሲሰማ ጸጥታ ሰፈነ። ዘርኡ ከፊት ለፊቴ ትንሽ ራቅ ብሎ መሃል ላይ ነው የተቀመጠው። አጠገቡ የተቀመጠች ሴት ያየው መሰለኝ። የፀጉሯ ብዛትና የጆሮዋ ጌጥ በትክክል የሴት ነው። በዚህ አመራር ደረጃ ማውቃት ሴት ግን የለችም። በጾታ ተዋጽኦ ኮታ አምጥተዋት እንደሚሆን ገመትኩ። ከሷ በቀኝ በኩል ሲጋራ የሚያጤስ ሰው ይታየኛል። ክፍሉ ታደሰ እንደሚሆን ገመትኩ። እሱን ሳስብ ያለፈው ጊዜያችን ወዴት ትዝ አለኝ። የሱፍ አበባ ለምን እንደሆነ አላውቅም። ክፍሉ ያወራልኝ የሱፍ አበባ ታሪክ ባለፉት ቀናት በፍጹም ከአእምሮ ያልወጣ ብሎኛል። የሱፍ አበባ የሱፍ አበባ የሱፍ አበባ ከሐሳቤ ያወጣኝ የዘሩ ድምጽ ነው። ጓዶች ኮረም ተሟልቷል። ስብሰባችንን ጀምረናል። የዛሬ አጀንዳዎቻችን የመረጃ ልውውጥ፣ በወቅታዊ የፖለቲካ ሁኔታ ላይ መወያየትና አቋም መውሰድ፣ እንዲሁም ላጋጠሙን ችግሮች የመፍትሄ ሐሳቦችን መለየትና መወሰን የሚሉት ናቸው። በእናንተ በኩል የማዕከላዊ ኮሚቴ አባላት ልንወያይበት ይገባል የምትሉትና የምታስይዙት አጀንዳ ካለ መድረኩ ክፍት ነው አለ የትግርኛ ቅላጼ በሚበዛበት አነጋገር። ለአፍታ ጸጥታ ሰፈነ። የተለየ አጀንዳ የሚያስይዝ አባል የለም ማለት ነበር ዝምታው። ዘሩ ይህንን በአጭሩ ገልጾ በቀጥታ በሱ በኩል ወደ ቀረቡት አጀንዳዎች አለፈ። የመረጃ ልውውጡ ቀደመ። ዮሴፍ አዳነ እድል ተሰጠው። ኢህአፓ የገጠመውን ከፍተኛ የፋይናንስ ቀውስ በስታቲስቲካዊ መረጃ አስደግፎ አቀረበ። ቀጥሎ ከኔ በስተግራ በኩል አለፍ ብሎ ከተስፋዬ ደበሳይ አጠገብ የተቀመጠው ክፍሉ ተፈራ እጁን አወጣ። በደህንነት ጉዳይ መረጃ እንደሚያቀርብ ግልጽ ነበር። የደርግ መንግስትና መኢሶን ጥምረት የኢህአፓ አባላትን ማሳደድ መቀጠላቸውን፣ በደርግ ውስጥ የአመራር ቀውስ እየጨመረና እየተወሳሰበ መምጣቱን፣ ደርግና መኢሶን የአብዮት ጥበቃ ቡድኖችን ለማቋቋምና ለማጠናከር ማቀዳቸውን አስረዳ። በበኩሌ
የሚነገረውን ሁሉ በደንብ እየተከታተልኩ ልቤ ግን ሌላ ቦታ ዘምቷል። እነዚህ ሰዎች እንዴት ነው የሚያስቡት? ኢህአፓ አዲስ አበባ ውስጥ ቁጭ ብሎ ገንዘብ ቸገረኝ፣ ሰላይ ተላከብኝ፣ ደርግ ተተራመሰ ቢል ምን ይፈይዳል? ኢየሱስ አበባ ድርጅቴ በእንግድነት ባልተጋበዘበት የሌላ ሰው ቤት ዘው ብሎ እንደገባ አይነት ሆኖ ተሳለብኝ። የመረጃ ልውውጡ ይህንን መንፈስ ይዞ ቀጠለ። ጸሎተ ሕዝቅያስ ተራውን ወሰደ። የድርጅቱን መዋቅር መስፋትና የአባላት በብዙ እጥፍ መበራከት ገለጸ። ተስፋዬ ደበሳይ ስለ ዲሞክራሲ ህትመት ስርጭትና ግብረ መልስ ከበይነ ቀጠና ኮሚቴዎች የደረሱትን ሪፖርቶች አቀረበ። የሁሉም የፓርቲ ኮሚቴዎች አገናኝ የሆኑ አባላት መረጃዎችን አቀረቡ። ኮሚቴዎችን ወክለን የመጣ ነው እኔ፣ ሴቷ አባልና ሌሎች 2 ተሳታፊዎች ብቻ አልተናገርነው። የኢሳያስ ደረጃ በተለዋጭ የማዕከላዊ ኮሚቴ አባልነት ስለሆነ ሪፖርት ማቅረብ አለበት። በሰሜን ሸዋ ወታደራዊ ጥናት ወቅት ስለታዘባቸው ነገሮች አስረዳ። በመጨረሻም መድረኩ ወደ ዘርኡ ተመለሰ። በመረጃ ልውውጡ ከሰማናቸው ነገሮች ግልጽ ያልሆነ ነገር ካለ ጥያቄ ማንሳት ይቻላል ብሎ ተሰብሳቢዎችን ዙሪያውን በአይኑ ቃኝቶ እጅ አለመውጣቱን ሲመለከት አጭር አስተያየት ሰጥቶ ወደ ሁለተኛው አጀንዳ አለፈ። የወቅታዊ የፖለቲካ ሁኔታ ግምገማ። አንድ ነገር ሰራበታለሁ ያልኩት አጀንዳ ነው። ቅብጥብጥ አልኩ። ወደ ቀኝ አቅጣጫ ዞር ስል ከኢሳያስ ጋር ተያየን። እንድቦቹን ስቅብ ሰብሰብ ያደረገልኝ መሰለኝ። ነገሩ ተዘጋጅ መሆኑ ገባኝ። ዘርኡ ተናጋሪ ሲጋብዝ ፈጠን ብዬ እጄን አወጣሁ። በተለይ ብርሃነ መስቀል፣ ጌታቸው ማሩና ዶክተር ተስፋዬ እንዲቀድሙኝ አልፈለኩም። የስብሰባውን መንፈስ ወደ ራሳቸው አቅጣጫ እንዳይጎትቱብኝ ነው ስጋቴ። ዘርኡ የኮድ ስሜን ጠርቶ ፈቀደልኝ። ጉሮሮዬን አጸዳድቼ መናገር ጀመርኩ። በእኔ በኩል የተዘጋጀውትና የምናገረው የወቅቱን ግምገማ ከፖለቲካዊ ሁኔታዎች እድገት እና ለውጥ አንጻር ነው። ግምገማዬን የማደርገው ከጥቅል ወደ ዝርዝር በመመርመር ዘዴ ነው። ስለዚህ ብሔራዊ ሁኔታውን አስቀድማለሁ ብዬ ተንደርድሬ ቀና ብዬ ሳይ ደብተሩ ላይ ካቀረቀረው ብርሃነ መስቀል በስተቀር ሁሉም አተኩሮብኛል። ተበረታትቼ ቀጠልኩ። ለመነሻ እንዲሆነኝ ኢትዮጵያ ውስጥ በአሁኑ ወቅት የሚታየውና መታየት የቀጠለው የፖለቲካ ለውጥ እንደምን ይገለጻል? አብዮታዊ ለውጥ ተካሂዷል ወይ? ድርጅታችን በ1964 የበርሊን መመስረቻ ፕሮግራሙ የነደፈውና ያቀደው ስር ነቀል ለውጥ ነው ወይ? ለነዚህ ጥያቄዎች የምሰጠው መልስ የፖለቲካ ኮሚቴው የግምገማ መሰሶ ይሆናል። ከማስታወሻ ደብተሬ ላይ ቀና ብዬ እንደገና ተመለከትኩ። አሁን የግምገማ ነጥቦችን አስቀድሞ ከሚያውቃቸው ዶክተር ተስፋዬ ደበሳይ በስተቀር ሌሎቹ በሙሉ ማስታወሻ እየያዙ ነው። ለጥያቄዎቹ መልስ መስጠት ጀመርኩ። አብዮት በእርግጥ ተካሂዷል የሚለውን ጥያቄ እናስቀድም። ትንተናውን በጣም ቀለል ለማድረግ የፖለቲካል ሶሺዮሎጂ መስፈርቶችን መጠቀም ተገቢ ይመስለኛል። በእኔ በኩል ያለምንም ጥርጥር አብዮት ተካሂዷል። ምክንያቱም ለውጡ 3 መሰረታዊ የማህበራዊ አብዮት መስፈርቶችን በሚገባ አሟልቷል። እነርሱም የፖለቲካ እሴቶች ስር ነቀል ለውጥ፣ የመሰረታዊ ተቋማት መፍረስና በመጨረሻ የማህበራዊ ኃይሎች አሰላለፍ ለውጥ ናቸው ብዬ ቀና ስል ሁሉም በንቃት እየተከታተሉኝ ነው። እኔም ባገኘው ትኩረት የበለጠ ተበረታትቼ ትንተናዬን ገፋውበት። ይህ ግን የምስሉ አንድ ገጽ ብቻ ነው። የአብዮቱና የአዲሱ ወታደራዊ አገዛዝ ዕጣ ፈንታስ ምን ይሆናል? ይህ ደግሞ ሌላው ውስብስብ ጥያቄ ነው። የሚቀጥለው ምን እንደሚሆን ለመተንበይ አሁንም የሶሺዮሎጂ መስፈርቶችን መጠቀም ሊኖርብን ነው። አንድ ስር ነቀል ማህበራዊ አብዮት በየትም ጊዜና ቦታ የሚያስፍባቸው 7 ደረጃዎች አሉት። ወደ ጌታቸው ማሩ ገልመጥ አልኩ። ለተቃውሞ እንዲመቸው ወይም የምናገረው አዲስ ስለሆነበት ይመስለኛል አንድም ቃል እንዳያመልጠው ጥድፍድፍ እያለ ይጽፋል። እኔም ተረጋግጬ ገለጻዬን ቀጠልኩ። የመጀመሪያው ደረጃ የህዝብ መነሳሳት ነው። ሁለተኛው ደረጃ ሪፎርም ነው። ገዢዎች መነሳሳቱን ለማስተንፈስ የህግና የመዋቅር ማሻሻያ ያደርጋሉ። ህዝቡ አይቀበለው። ወደ 3ኛው ደረጃ ያድጋል። ውጥረት የሚባለው ነው። 4ኛ ደረጃ ላይ አሮጌው አገዛዝ ይወድቃል።
አዲስ የአብዮታውያን አመራር ቡድን ስልጣን ይረከባል። ኮሚቴ ወይም የሆነ ቡድን ሊሆን ይችላል። አምስተኛው ደረጃ ላይ በአዲሱ አገዛዝ ውስጥ የአመራር ቀውስ ይከሰታል። ይህ አመራር አዲስና ሁሉንም የሚያግባባ ወጥ አስተሳሰብ ለመፍጠር ሲሞክር እርስ በርሱ ቅራኔ ውስጥ ይገባል ብዬ ተናልኩ። ዘርኡ ጭንቅላቱን በአዎንታ ሲነቀልቅልኝ ያየሁት መሰለኝ። ስድስተኛው ደረጃ ላይ የአመራሩ ልዩነት ወደ ደም መፋሰስ ያድጋል። አንድ ወገን ሌላውን ቡድን ፈጅቶ በአሸናፊነት ብቅ ይላል። በሰባተኛ ደረጃ ስክነት ወይም ቴርሚዶር ይመጣል። ፖለቲካዊ ረጋጋና ሰላማዊ ሽግግር ወቅት ይጀምራል። ይህ ሽግግር በተራው 4 ደረጃዎችን ማለፍ አለበት። የመጀመሪያው የጸጥታ ማስከበር ጊዜ ነው። አዲስ የተፈጠረው ሁኔታ ወደ ብሔራዊ ብጥብጥ እንዳያመራ ለአጭር ጊዜ የአስቸኳይ አዋጅ ይታወጃል። ይህ አዋጅ በዛ ከተባለ ከ45 ቀናት መብለጥ የለበትም። ሁለተኛው አስቸኳይ ጊዜ አዋጁ ይነሳና የመነጋገር ደረጃ ወይም የሽግግር ጊዜ ይፈጠራል። ይህ ጊዜ መብቶች ተከብረው አነሰም በዛ ሰላም ይወርዳል። በፖለቲካ ቡድኖች መካከል ክርክር ይደረጋል። ግፋ ቢል ከ3 ዓመት መብለጥ የለበትም። ሶስተኛው ደረጃ የምርጫ ጊዜ ሲሆን አራተኛው አዲሱ ሪፐብሊክ የሚቋቋምበት ይሆናል። ቀና ስል ብርሃነ መስቀል አፍጥጦብኛል። የወቅታዊ ሁኔታ ግምገማ ዓላማዬ በሚቀጥለው አጀንዳ ላይ ጠንከር ያለ ተጽዕኖ ማሳረፍ ነው። የደርግ ብሔራዊ ዲሞክራቲክ አብዮት ፕሮግራምና የግንባር ምስረታ ጥሪን ለኢህአፓ እንዳይቀበለው ማድረግ ነው። ቀጥሎ ኢህአፓ ወደ ትክክለኛ ተፈጥሯዊ ቦታው ገጠሪቱ ኢትዮጵያ እንዲወጣ ማሳመን ይሆናል። የብርሃነ መስቀልን ትኩረት ስመለከት የተሳካልኝ መሰለኝ። ቀጠልኩ። የደርግን መንግስት በዚህ መስፈር ስንመዝነው ደርግ የንን ጉዞ አልፎ ለሪፐብሊኩ ቦታ ሲለቅ ፈጽሞ አይታየኝም። ይልቁንስ ደርግ በስልጣን ለመቀጠል የንን ሂደት መቀልበስ ብቸኛ አማራጩ ይሆናል። በዚህ ብቻ ግን አይወሰንም። ይህንን ፍላጎቱን በሚጻረሩ ኃይሎች ላይ ርህራሄ የጎደለው እርምጃ መውሰዱ የማይቀር ነው። የጥቃቱ ቁጥር 1 ኢላማ ደግሞ ድርጅታችን እንደሚሆን ሳይታለም የተፈታ ነው። በተግባርም እየታየ ያለው ይሄ ነው። እዚህ ስደርስ ወደሚቀጥለውና ከ$64,000 ጥያቄ ወደሚልቀው ታላቁ አጀንዳ ያለፍኩ። የገጠር ስምሪት። ድርጅታችን ለዚህ የማይቀር የድምሰሳ እርምጃ ምን ያክል ተዘጋጅቷል? መልሴ ጨርሶ አልተዘጋጀም ብቻ ሳይሆን አላሰበበትም የሚል ነው። አለመዘጋጀት ማለት ደግሞ ራስን በትክክለኛው ቦታ ላይ አለማስቀመጥ ማለት ነው። ኢህአፓ በአንድ በኩል ትልቁ ብሔራዊ ተቋሚ ድርጅት ሆኗል። በሌላ በኩል ማዕከላዊ ኮሚቴውና ፖሊስ ቢሮ ግን በትልቁ የገጠር ህዝብ መሃል አይደሉም። ግምገማዬን ገጠር መውጣት መፍትሄ መሆኑን አስረግጦ አበቃ። ሁኔታውን ሳይ የተሳካልኝ መሰለኝ። ወደ ዘሩ ተመለስኩ። ጓዳ አላምረው ያቀረበውን ሐሳብ ለሞሽን ከማቀርበው ይልቅ ለሚቀጥለው አጀንዳችን እንደ መንደርደሪያ ብንወስደው የሚል ሐሳብ አለኝ። የተለየ ሐሳብ ካለ ድል ሰጣለሁ ብሎ የወጣ እጅ መኖር አለመኖሩን አየ። የተለየ ሐሳብ አለመኖሩን ሳይ ድንጋጤ ገጭ አደረገኝ። ወቅታዊ ግምገማ ማለት አልገባኝም ማለት ነው። የምጠይቀው ሰው የለም። ሰሙዬ ስማኝ፣ ስትቸኩል ያለ ጥርጥር ተሳሳታለህ። እባክህ አትቸኩል። የብርክቲ ቃላት መጡብኝ። ነገር ግን ካልገባኝ ገለጻዬን ማስቆም ወይም ትርጉሙን መንገር የእነርሱ ፋንታ ነው። መልሼ ራሴን አረጋጋሁት። ዘሩ የኔን ግምገማ መነሻ አድርጎ ወደሚቀጥለው አጀንዳ ሲያልፍ ደግሞ የበለጠ ተረጋጋው። የሻለቃ መንግስቱ ኃይለማርያም የህብረት ግንባር ጥሪ እውነት ለመናገር ከነበርኩበት የአእምሮ ሁኔታ አንፃር ከፋኝ። አጀንዳው እንደ አባ ጨጓሬ ኮሰኮሰኝ። ቀድሞ እጅ ያወጣው ብርሃነ መስቀል ነበር። እኛ የፖለቲካ ፕሮግራማችን ላይ ሰፈረ ዓላማ አለን። ዓላማችን በሰላማዊ መንገድ የምናሳካበት የፖለቲካ ሁኔታ ከተፈጠረ ከጥይትና ከጠመንጃ ምን አለን ብሎ ጠይቆ መልስ ሰጠ። ጓዳ አላምረው ያነሳው ነጥብ አለ።
ይህንን አጀንዳ ራሱን አንስቶ ለመወያየት ገጠር መግባት አለብን ያለውን ነጥብ በመርህ እቀበለዋለሁ። ችግሩ ግን በዚህ ሰዓት የድርጅታችን ቁልፍ የነበረው የመሬት ጥያቄያችን በመሬት አዋጁ ምክንያት ወደ መለስተኛ ደረጃ ወርዷል። ይህ እውነት በሆነበት ሀገራዊ ሁኔታ ውስጥ ነን። ሌሎቹም ጥያቄዎቻችን በጠመንጃ ተጽዕኖ ፈጥረን የምናስመልሳቸው አይደሉም። በብሔራዊ ትብብርና በሰላማዊ ዲያሎግ ልናሳካቸው እንችላለን። ደርግና መኢሶን ግራ ኃይል ተራማጆች ነን ብለዋል። በቃ ይህንን በተግባር ማሳየቱ ዳ እነርሱ ነው። የኛ ድርሻ ከልባቸው መሆኑን በክርክር መፈተን ነው። ዘርኡ በብርሃነ መስቀል ሐሳብ ላይ ተጨማሪ ወይም ድጋፍ ካለ ጠየቀም። ጌታቸው ማሩ ፈጥኖ እጁን አንጣ፣ ተፈቀደለት። የጋራ ብሔራዊ ግንባር ከመፍጠር ውጪ ኢህአፓዎች ሌላ ምን አማራጭ የለንም። 3 ምክንያቶች አሉ። እኛ አቋማችን ጸረ ፊውዳሊዝም፣ ጸረ ኢምፔሪያሊዝም እና ጸረ ቢሮክራቲክ ካፒታሊዝም ነው አለን። የደርግ የመሬት አዋጅ በመሃል ወጣ። ጸረ ፊውዳል አቋማችን በቂ መልስ አገኘ። ጥቂት ወራት ቆይቶ ደርግ የግል ማምረቻ ድርጅቶችን ወረሰ። የውጭ ባለሀብቶች ያለ ካሳ ተባረሩ። ቀደም ብሎም ደርግ ሶሻሊዝምን መቀበሉን አወጀ። በዚህ እርምጃው ጸረ ኢምፔሪያሊስት አቋማችን መልስ አገኘ። ወዲያው ደግሞ ደርግ ስር ነቀል የመዋቅር ለውጥ ለማድረግ የሽግግር ስርዓት ዘረጋለሁ አለ። መቼስ እኛም ስልጣን ብንይዝ ቢሮክራቲክ ካፒታሊዝምን በሽግግር ነው የምናስወግደው። በዚህ ምክንያት 3ኛው አቋማችን መልስ አገኘ። ስለዚህ ደርግን የምንዋጋበት አጀንዳችን ምንድነው? በቃ ጌታቸው ደርግን ህጋዊ መሪ አድርጎታል። ጁንታ የትም ቦታ የቀውስ ውጤት እንጂ ቀውስን መፍታት የሚችል ተፈጥሯዊ ብቃት እንደሌለው አልተገነዘበም። ዞሮ ዞሮ ዋናው ምክንያት የአዲስ አበባ ፍቅር ነው። ተአጥኩ። ጌታቸው ለራሱ ጥያቄ ራሱ መልስ ሰጠ። አጀንዳ አለን ካላችሁ አስረዱኝ። የኔ መልስ ግን ምንም አጀንዳ የለንም የሚል ነው። ሌላው የጓዳ አላምረው የሁኔታ ግምገማ ነው። ግምገማው ከነባራዊ ሁኔታ ጋር የማይጣጣም ነው። በበርሊኑ ፕሮግራም ላይ የተመሰረተ በመሆኑ ከዚያ ወዲህ ያለው ለውጥ አላገናዘበም። እርግጥ ገጠር መግባት በመርህ ትክክል ነው። ነገር ግን ጓዱ የሚለው አይነት ገበሬ ስለማግኘታችን እርግጠኛ መሆን አይቻልም። ያም ቢሆን የግንባር መስረታው ካልተሳካ የሚታይ ነው። ደርግም ቢሆን በተመሳሳይ ሁኔታ የህብረት ግንባር ከመመስረት ውጪ እድል የለው። ይህንን እድል መጠቀም ይኖርብናል። ሐሳቤን እንዴት አርጎ ጠምዞ ከህብረት ግንባር ጥሪው ጋር እንዳያያዘው ገረመኝ። መልስ መስጠት አልፈለኩም። ዘርኡ የሚቀጥለውን የመናገር እድል ለአሜሪካው ክፍሉ ታደሰ ሰጠ። የሱፍ አበባ በአይነ ህሊና ይድቅና ልጅብኝ። ክፍሉ አቀማመጡን አስተካክሎ መናገር ጀመረ። እኔ የህብረት ግንባር እንፍጠር ሐሳብን በመቃወም ነው የምናገረው። መጀመሪያ ነገር የጓዳ አላምረው እንትና የጋራ ግንባር እንፍጠር ለሚል ሐሳብ ማጠናከሪያ የሚሆን አይመስለኝም። ደርግ በባህሪው የጋራ ግንባር የመፍጠር ዝንባሌ በተፈጥሮ እንደሌለው ነው የተናገረው። እኔም 100% እስማማበታለሁ። የጋራ ግንባር ለመሆኑ ምን ማለት ነው? ግንባሩን የሚፈጥሩት የፖለቲካ ድርጅቶች ቢያንስ በዋና ፖለቲካዊ ጥያቄዎች ላይ በመርህ መግባባት አለባቸው። ኢትዮጵያ ውስጥ አሁን የህጋዊ መንግስት አመራርና የዲሞክራሲ የብሔርና የሃይማኖት እኩልነት የኤርትራ ወዘተ ጥያቄዎች አሉ። በቃ ደርግ እኮ ለጥያቄዎቹ አንድ ጥቅል መልስ ሰጥቷል። ኢትዮጵያ ትቅደም። ይህንን መርህ የሚቃወም አፈሙዝ ይጠብቀዋል ብሏል። ታዲያ ከዚህ መንግስት ጋር ነው ጋራ ግንባር ምን ፈጥረው? ጥያቄውን ክፍት አድርጎ ጨረሰ። ዘርኡ የሚቀጥለውን የመናገር እድል ለኢሳያስ ሰጠው። እኔ ጓዱ የሚለውን ተቃውሞ ነው የምናገረው። ኢሳያስ ወደ ጌታቸው ማሩ ባገጯ መልክቶ ቀጠለ። ቅድም ጓድ አላምሮ ስለ ደርግ ሲናገር 3 መሰረታዊ ነጥቦች አንስቷል። የመጀመሪያው ደርግ የቀውስ ውጤት ነው የሚለው ነው። ሁለተኛው ደርግ የሌላ መደብ ተቀጽላ እንጂ በራሱ መደብ አይወክልም ብሏል። ሶስተኛ ደርግ በተፈጥሮ ትብብር አይፈልግም።
መጀመሪያ ይህ ሙግት ትክክል ነው ወይስ አይደለም? በዚህ ላይ ሳንስማማ በህብረት ግንባር መመስረት ጉዳይ ላይ መስማማት አንችልም። ይህ እንደገና ምን ማለት ነው? ደርግ እንኳንስ በእኛ ጥያቄ ይቅርና በራሱ ጥያቄም ቢሆን ልንተባበረው የሚያስችልና አቋምም የለውም ማለት ነው። ይህ ስብሰባ እኮ የኢህአፓ ማዕከላዊ ኮሚቴ ስብሰባ ነው። የደርግ መኢሶን ስብሰባ አይደለም። ደርግን ወክለን ደርግም ቢሆን ከመተባበር ሌላ አማራጭ የለውም ማለት የምንችለው እንዴት ነው? ትክክል አይደለም። ዶክተር ተስፋዬ እና ዮሴፍ አዳነ በኢሳያስ ሐሳብ ላይ ተጨማሪ ሐሳብ ሰጡ። ክርክሩ ከኢሳያስና ከክፍሉ ታደሰ የሲጋራ ጢስ ጋር ተዋህዶ መንደድ ጀመረ። ለእኔ ሁለቱም ወገኖች አልተመቹም። አዲስ አበባ ከተማ እምብርት ላይ ሆነው እስከ ተከራከሩ ድረስ ነጥባቸው ምንም ይሁን ምን ትክክል አይደሉም። ጌታቸው ማሩ በከፊል ወይም በቅድመ ሁኔታ ተቀብሎታል። ክርክሩ ግን ቀጠለ። እኩለ ሌሊት ላይ የማዕከላዊ ኮሚቴው ጥቅል ዝንባሌ እየለየ መጣ። የህብረት ግንባር ጥሪውን እንቀበል የሚለው ወገን ጎልቶ ወጣ። ዝጭቴን ለራሴ የምገልጽበት ቋንቋ ሳፈናልግ ዊሊያም ጄምስ ትዝ አለኝ። አንድ ግሩም አባባል አለው። በእንግሊዝኛ ሲነገር የተሻለ መልእክት ይሰጣል መሰለኝ። We are shaped and fashioned by what we love. የሰው ልጆች ባህሪ የተቀረጸው በሚያፈቅሩት ነገር ነው እንደማለት። ወደ ኢህአፓ መጣሁት። የድርጅታችን የወቅቱ ፖሊሲና ዓላማ የተቀረጸው ለከተማ ኑሮ ባለን ፍቅር ነው። ያሁኑ ውሳኔም ከዚህ ውጪ ሌላ ምንም አይደለም። ውሳኔው ግን ተመልሶ የሌላ ክርክር መነሾ ሆነ። ለህብረት ግንባር ጥሪው ፈቃደኛ መሆናችንን እንዴት እንግለጽ? ዋናው ጉዳይ መስመሩን ስቶ ስለሄደ ለዚህኛው ክርክር ብዙም ፍላጎት አልነበረኝም። ብርሃነ መስቀል እጁን አወጣ። አሁን ፊቱ ፈካ ብሎ ታየኝ። ክርክሩ በተወሰነ ደረጃ ተቀባይነት በማግኘቱ እንደተደሰተ ምንም ጥርጥር የለውም። ሻለቃ መንግስቱ በህብረት ግንባር ጥሪ ንግግሩ ያቀረበው መርሃ ግብር መነሻ ወለል አድርገን መቀበላችንን በዲሞክራሲያዊ ጋዜጣ መግለጽ እንችላለን። ምክንያቱም የቀረበው መርሃ ግብር ጥቅል በመሆኑ ድርጅታዊ ነፃነታችንን አይነካም። ፈርጠም አለ። እንዴ ሰውየው ምነካው? ብርሃነ መስቀል አበደ እንዴ? ግራ በመጋባት እርስ በርሳችን ተያየን። ዘርኡ አሁን ትግስቱ ያለቀ ይመስላል። ለሌላ ተናጋሪ ድሉን መስጠት አልፈለገም። ጓድ ረዘነ ብርሃነ መስቀል ያፈጠጠበት። ጓድ ረዘነ ምንድነው እያልከን ያለው? ደርግና መኢሶን በአብዮቱ የተገኙ ዲሞክራሲያዊና ሰብአዊ መብቶችን በአዋጅ አግደዋል። የኤርትራን ጥያቄ በጦርነት ለመፍታት ራዛ ዘመቻን አውጀዋል። ያለምንም ህግ ዜጎች በኮሚቴ ውሳኔ እየተገደሉ ነው። የሰራተኞችን የመብት ጥያቄ አንቀበልም ብሎ በግልጽ አሳውቀዋል። ይህንን ለማሳየትም በአየር መንገድ ሰራተኛና ተወካዮች በድሬዳዋ ላባደሮች ላይ ጥይት ተኩሰዋል። ህዝቡ በራሱ ያደራጃቸውን ያስተዳደር አካላት በግፍ አስረዋል፣ አፍርሰዋል። ወጣቱ ያለምንም የፍርድ ሂደት በየቀኑ እየተያዘ በየእስር ቤቱ እየታጎረ ነው። ዜጎች ምን እንዳጠፉ ሳይነገራቸው እየተገደሉ ነው። ይህንን ግፍና በደል እኛም በትክክል አምነን እውነት ነው ብለን ተቀበለን ነው የደርግን መግለጫ የምንቀበለው። መንጋ ከተማ አምላኪ አውደልዳይ ሁሉ ጭስስ አልኩ። ዘርኡ ያነሳው ክርክር ለሶስተኛ አቋም በር ከፈተ። አበበ ዋቅጅራና ዮሐንስ ብርሃኔ በቀደም ተከተል ተናገሩ። የህብረት ግንባር ጥሪን የምንቀበለው በቅድመ ሁኔታ መሆን አለበት አሉ። አቅለሸለሽ ብቻ አንድ ትንሽ የተጽናናውበት ነገር አለ። ወደ ገጠር የመውጣት ጉዳይ በሚቀጥለው የማዕከላዊ ኮሚቴ ስብሰባ በስፋት እንዲታይ መወሰኑ ነው። ከጥርጣሬ ጋር ተቀበልኩት። በተረፈ ሌሊቱ በገፋ ቁጥር ክርክሩ ስልችት ያለኝ ሄዶ ልቤ ወደ ፍቅረኛ ያዘነበለ። ንጋቱን የሚያበስረው የወፎች ጫጫታ ሲሰማ የክርክሩ ድምጸት ተቀይሯል። በግንባር ጥሪው ቅድመ ሁኔታዎች ላይ ስምምነት ላይ ተደርሷል። ያለ ቅድመ ሁኔታ ጥሪውን እንቀበል የሚለው የብርሃነ መስቀል ሐሳብ ውድቅ ተደርጓል። አልሞቀኝም፣ አልበረደኝም። ሁለቱም ወገን ተከራካሪዎች የኔና የኢሳያስ አይደሉም። ማጠቃለያ ላይ መጪው የላባደሮች ዓለም አቀፍ በዓል ተነሳ። ኢህአፓ
ለላባርደሮች ድምጽ መሰማት የራሱን ድርሻ እንዲወጣ ተወሰነ። ይህም ስሜት አልሰጠኝም። ንጋት ላይ ስብሰባው ሲያበቃ በየአቅጣጫው ሹልክ ብለን ተበታተነ። ከኢሳያስ ጋር አንድ ላይ ሄደን ላንድ ሮቨሯ ላይ ስንሳፈር ዘርኡ እየሮጠ መጥቶ እግረ መንገዳችንን ጊዮርጊስ ቤተክርስቲያን አካባቢ የጽህፈት ዕቃዎችን ጭነን እንድንሄድ አዘዘን። ዕቃው በሁለት ካርቶኖች መዘጋጀቱን ትክክለኛ ቦታና የሚያስረክበን ሰው ማንነት ከኮድ መታወቂያው ቃል ጋር ሰጥቶናል። ከት ብለን ወደ ጊዮርጊስ አመራ። ጮራዋ ፈንጥቃለች። ቤተክርስቲያን የሚሳለመው ህዝብ እንደ ጎርፍ ይፈሳል። ወደ ሰሜን ሆቴል በሚወስደው መንገድ ከእሳት አደጋ መከላከያ ፊት ለፊት ከመንገዱ ላይ ቆመን ከደቂቃዎች በኋላ የሆነ እንቅስቃሴ አየን። በግራ በኩል ከአንድ አነስተኛ ኪዮስክ በር ላይ ከበሩ ገባ ብሎ ሁለት ካርቶኖች ተቀምጠዋል። የሥራ ልብስ የለበሰች ወጣት ሴት ወደ አንደኛው ካርቶን ተቀምጣለች። ወደ እርሷ ለመጠጋት መኪናዋን ወደ ኪዮስኩ አቅጣጫ አንቀሳቀስኳት። ኢሳያስ ከመኪናው ወርዶ ልጅቱን ለሰከንዶች አነጋግሯት ብዙም ሳይቆይ አንዱን ካርቶን እሱ ሌላኛውን እሷ ይዘው መጡ። ፈጠን ብዬ ወርጄ የጀርባውን በር ከፍቼላቸው ዕቃው ተጭኖ በሩን ስቆልፍ ልጅቱ ተመለሰች። እኔ ከተሳፈርኩ በኋላ ኢሳያስ እጁን አጸዳድቶ ሊሳፈር እግሩን ሲያነሳ ኢሳያስ አትሰማም እንዴ የሚል የሴት ድምጽ ተሰማ። የማውቀው ድምጽ መሰለኝ። ዞር ብዬ ሳይ የኔዋ ጉድ ብርክታይት ናት። እየሮጠች መጣች። እንግዲህ ውድ ቻናላችን ቤተሰቦች ክፍል 14 ይህን መስሎ ተጠናቋል። ብርክቲ በድንገት ሳይታሰብ ኢሳያስና አላምረው ያሉበት ጋር መጣለች። ቀጥሎ ምን ይፈጠር ይሆን? በተከታዩ ክፍል የምናየው ይሆናል። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ዘውድ ቲዩብ ላይክ፣ ሼር፣ ሰብስክራይብ ማድረግዎትን አይርሱ። እንዲሁም አስተያየት መስጫው ላይ አስተያየቶትን ያስቀምጡልን። ከልብ እናመሰግናለን። ዘውድ ቲዩብ